ጥሪያችንን አክብራችሁ በጣም የሀገራችን ተወዳጅ ትላልቅ የኪነ ጥበብ ባለሙያዎች ስለመጣችሁ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። ከስራ ጋር በተያያዘ ከኪነ ጥበብ ባለሙያዎች ከሚዲያ ባለሙያዎች ጋር አብረን የምንሰራቸው በጣም ትላልቅ ስራዎች አሉ። የሚሰሩ እጆች ይላል ያው ወጉም እንደዛ ስለምል የስራ ክብርነትን የስራን ዋጋ በተመለከተ በጣም ብዙ ስራ ከፊታችን ይጠብቀናል። እንደ ሀገር እንደ ትውልድ ብዙ አሳይመንቶች አሉን። ይህን ስራ ደግሞ ለመስራት ከመዋዕለ ሕፃናት ጀምሮ እስከ ከፍተኛ ትምህርት ተቋማት ቴክኒክና ሙያን ጨምሮ ሚዲያውን ጨምሮ ኪነ ጥበቡን ጨምሮ በጋራ ተቀናይተን መስራት እጅግ ወሳኝ በሆነበት ምዕራፍ ላይ ነው የምንገኘው። ሀገራችን በጣም በተፋጠነ የለውጥ ሂደት ውስጥ ነው የምትገኘው። ከተማችን ደማቅ የሆነ ለውጥ ውስጥ ነው እያለፈች የምትገኘው። ከተማችን የልማት አብዮት እያካሄደች ትገኛለች። ሀገራችን ትላልቅ የልማት ውጤቶችን እያስመዘገበች ትገኛለች። ያሉንን የስራ ባህል መስተካከል የሚገባቸውን ከሌሎች መማር የሚገባንን በተመለከተ ደግሞ በጣም ሰፊ ስራዎች ከፊታችን አሉ። ለዘመናት የመጡ አስተሳሰቦች በጣም ብዙ ርቀት ሊያስጉዙን የሚችሉ የስራ ዘርፎችን የሚያቀጭጩ ሆኖ ነው የቆዩት። እንደምታውቁት ለምሳሌ በቤት የምንገለገላቸውን ቁሳቁሶች፣ የእርሻ ግብአቶች፣ የኢንዱስትሪ ግብአቶችን የሚያመርቱትን ቀጥቃጭ በማለት ሸክላ ሰርቶ በቤት የምንገለገልባቸውን ጉዳዮች ሸክላ ሰሪ በማለት ንግድን ኢኮኖሚን በማሳደግ አገርን የሚያሳድግ ዘርፍን መጫኛ ነካሽ የተለያዩ ስያሜዎችን በመስጠት የስራ ባህል በሚፈለገው መልኩ እንዳያድግ የሚያደርጉ ምዕራፎች ውስጥ ነው ስናልፍ የቆየ ነው። ያደጉ ሀገራትን ታሪክ ደግሞ በምናይበት ጊዜ እነዚህ አሁን የጠቀስኳቸውን ሙያዎች በትልቅ ክብር አባት ወደ ልጁ በመዝገብ ጭምር እየመዘገበ ኮዲፋይ እያደረገ በማስተላለፍ ነው ሀገራት ያደጉት። ዛሬ ብዙዎቻችን የምንመኛቸውን ሀገሮች ታሪክ በምናይበት ጊዜ የእድገታቸው ምንጭ ስራን ማክበር ነው። ትንሽ ሳይባል ስራን የሚያከብር ትውልድ መገንባት ነው። ስለዚህ በፈጣን ሁኔታ ባለፉት 50 ዓመታት ያደጉ ሀገራትንም ታሪክ በምናይበት ጊዜ የእድገታቸው ምስጢር ያለው በስራ ክብርነት ላይ ነው። ስራን በተለይም በትውልድ መካከል ሊተላለፉ የሚችሉ የስራ ባህሎችን ከመገንባት አንጻር ለስራ የሚሰጡትን ትርጉም ነው የምናየው። ባህል በአንድ ጀንበር የሚገነባ ጉዳይ አይደለም። በትውልዶች መካከል እንደ ቤተሰብ እንደ ማህበረሰብ በጋራ የሚያስተሳስረን ገመድ በመሆኑ ባህልን የሚያክል ትልቅ ጉዳይ ለመገንባት ስናስብ የኪነ ጥበብ ዘርፉን በማሳተፍ ጥበባዊ በሆነ መልኩ እንዴት ነው ከታች ጀምረን ወደ ላይ እየገነባን መምጣት የምንችለው? ይህንን በምልበት ጊዜ ግን ሙሉ በሙሉ በሀገራችን የስራ ባህል አይከበርም ማለት አይደለም። በጣም በስራ ታታሪነታቸው የምናውቃቸው ደግሞ አሉ። ለምሳሌ እዚህ ወንዝ ዳርቻ ልማት ላይ ኮንሶዎች መጥቶ ነው ከሌሎቹ ማህበረሰቦች በተለየ ሁኔታ የእርከን ስራውን በሚያምር መልኩ የከተማችንን ገጽታ በሚገነባ መልኩ የሰሩት። ስለዚህ ኮንሶ በእርከን ስራ በሀገራችንም ይታወቃሉ፣ በዓለም ደረጃም ይታወቃል። ሌሎች ማህበረሰቦችም እንደዚሁ በንግድ በመተጋገዝ አብሮ በመስራት የሚታወቁ ማህበረሰቦች አሉ። በደፈናው የስራ ባህል የለንም ሁሉንም ከውጭ እንቀዳለን የሚል አስተሳሰብ አይደለም የምናራምደው። በጣም ጠቃሚ የሆኑ የስራ ባህል ኤሌመንቶች አሉ በሀገራችን። ግን ደግሞ ዘመኑ ከሚጠይቀው አንጻር ደግሞ ፍጥነት እጅግ ወሳኝ ስለሆነ በመጣንበት መንገድ እና በመጣንበት ፍጥነት መሄድ አንችልም። በዚህ ዘመን ስራን የማያማርጥ ስራን የሚያከብር በስራ ደግሞ የሚከብር ትውልድን ነው መፍጠር የሚገባን። እዚህ አባቶች አላችሁ። አዲሱ ትውልድ እንድታነጽ የምትፈልጉበት መንገድ አለ። እሱን ደግሞ ለማድረግ ጥበቡ በእናንተ አለ። ሁለተኛ ሚዲያ ነው። በትምህርት ዘርፍ በመደበኛ መልኩ የምናገኛቸው ትውልዶች እንዳሉ ሆነው ሚዲያ ደግሞ ዘመኑ ባፈራው እስከ ሶሻል ሚዲያ ድረስ እጅግ ዘመናዊ በሆነ ሳይንሳዊ በሆነ መልኩ ሚዲያን በመጠቀም ደግሞ የስራ ባህልን መገንባት ያስፈልጋል። ብዙዎቻችን በልማት ሞዴልነት የምናነሳቸው ደቡብ ኮሪያ ለምሳሌ
የዛሬ 60 ዓመት አካባቢ መነሻ ላይ ሲነሱ የስራ ባህላቸው እጅግ ደካማ እንደሆነ ይታወቃል። ነገር ግን መሪዎች ናቸው በአጭር ጊዜ ውስጥ የነበረውን ደካማ የስራ ባህል በመገንባት ዛሬ በዓለም ላይ አስደማሚ የሆኑ የቴክኖሎጂ ፈጠራን የሚያመነጩ ትውልዶችን መገንባት የቻሉት። በእኛም ሀገር ላይ በዛ ደረጃ የሚታይ አመራር እየመጣ ነው። አመራር ደግሞ ከፊት ሆኖ ትውልድን በመገንባት የህዝብን የስራ ባህል በማነቃቃት ትልቅ ፋይዳ ያለው መሆኑ ይታወቃል። ይህንንም በአጭር ጊዜ ባለፉት 5-6 ዓመታት የታዘብነው ጉዳይ ነው። በከተማችን ደግሞ ለአፍሪካም ለሀገራችንም ከተሞች ምሳሌ የሚሆን የስራ ባህል እየመጣ እንዳለ እናንተ ራሳችሁ ምስክሮች ናቸው። ለዚህ እና ይህንን በሚመስሉ ጉዳዮች ላይ ለመወያየት ከምሁራን ጋር ትልልቅ በዘርፉ ላይ አንቱታን ያካተረፉ ሰዎች ጋር ተገናኝተናል። እጅግ ደስ ይለኛል። አብረን የምንሰራ ነው የሚሆነው። ይሄ ዛሬ ላይ ተነጋግረን ነገ ታምራዊ የሆነ ውጤት የምንጠብቅበት አይደለም። እጃችንን ከስራው ላይ ሳናነሳ እጅ ለእጅ ተያይዘን አዲስ የስራ ባህል ለመፍጠር የሚሰሩ የሚተጉ ትውልድን ለመገንባት በጋራ እንረባረብ እላለሁ። መልካም የውይይት ጊዜ እንዲሆንልን እመኛለሁ። አመሰግናለሁ። የተከበሩ አቶ ሚሊዮን ማቴዎስን ከልብ እናመሰግናለን ላደረጉልን የመክፈቻ ንግግር። 2 ክፍል አለው ቀሪው ፕሮግራማችን። አንደኛው ፓናሊስቶች የመወያያ ነጥብ የሚያቀርቡበትና ሁለተኛው ደግሞ ወደ ተሳታፊዎች እድል የሚሰጥበትና እድል የምትጠቀሙበት። ወደ ፓናሊስቶቻችን እና ማመን ያቀርብልናል የሚለውን በጣም ባጭሩ ላስተዋውቃችሁና ወደ ውይይታችን እንገባለን። በመጀመሪያ ደረጃ ሀሳባቸውን የሚያካፍሉን አቶ ሰርጸ ፍሬ ስብሐት ናቸው። በአሁኑ ወቅት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሆነው እየሰሩ ነው ያሉት። እሳቸው እንግዲህ የኪነ ጥበብ ማህበረሰቡን ተጨባጭ ሚና፣ የታሪክ አርአያነትንና የማህበረሰብን ኃላፊነት በማንሳት ውይይታችንን የመክፈቻ ቤዝመንት ይጥሉልናል። መሰረቱን ከጣሉልን በኋላ ቀጥሎ የምናልፈው ወደ ረዳት ፕሮፌሰር ነብዩ ባዬ ነው። እሳቸው የባህልና ስፖርት ሚኒስትር ዴታ ናቸው በአሁኑ ሰዓት። የሚያቀርቡልን ሀሳብ የፖሊሲ እና ስትራቴጂን አንጻር በማድረግ ከራስ ልምድና አጠቃላይ የይዘት ስትራቴጂዎቹ ላይ ምን መሆን አለበት የሚለውን ሀሳብ ያቀርቡልንና የሚዲያውን ማህበረሰብ የተመለከተው ሀሳብ ደግሞ በስተመጨረሻ ዶክተር ዮሐንስ ሽፈራው በረዳት ፕሮፌሰርነት በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት መምህር፣ በአሁኑ ወቅት ደግሞ የዲፓርትመንቱም ኃላፊ ናቸው። በከፍተኛ የትምህርት ተቋማት ላይ ለ23 ዓመት ሲሰሩ ቆይተዋል። በመማር ማስተማሩ ላይ የእሳቸው የመወያያ ነጥብ የሚዲያን ሚና ማለትም የኪነ ጥበብን መልእክት ማጉላትና የማሰራጨትና የህዝብን አስተሳሰብ የመቅረጽ ኃላፊነት ላይ ምን መሆን አለበት የሚለውን ሀሳብ ያቀርቡልናል ማለት ነው። እነዚህን ሀሳብ ተንተርሰን ደግሞ በጣም ብዙ በህይወት ውስጥ ያላችሁ በየኖራችሁት ያላችሁት እየተቆጫችሁ ያላችሁት ክፍተቱንም የምታውቁት እናንተ ስለሆናችሁ ከእናንተ ደግሞ ቅድም ባልኳችሁ መሰረት ሀሳብ እንወስዳለን። ባካችሁ በአክብሮት እነዚህን ፓናሊስቶች ወደ መድረክ ሸኙልኝ። እናመሰግናለን። ክብራትና ክብራን ውይይታችንን ከተከበሩ አቶ ሰርጸ ፍሬ ስብሐት እንጀምራለን። የመጀመሪያው ፓናሊስታችን እንግዲህ እንደሚታወቀው ሚዲያና ኪነ ጥበብ ለሀገር ግንባታ የሚያበረክተው አስተዋጽኦ ብለን ስንነሳ ሁለቱም የሰው ልጅ ስሜት እንዴት ሰቅዘው እንደሚይዙ፣ ሞራል እንዴት እንደሚገነቡ፣ የሰው ልጅ ክብር መገለጫም ስለሆኑ ከዚህ ዋና እርሾ ስለምንጀምር የመጀመሪያውን እድል ወስደው መጠቀም ይችላሉ። እሺ፣ በጣም አመሰግናለሁ። በቅድሚያ በዚህ የሚሰሩ እጆች የቴሌቪዥን መርሃ ግብር ላይ የመናገር እድል ስለተሰጠኝ የስራና ክህሎት ቢሮን እንዲሁም ደግሞ የአዲስ ሚዲያ ኔትወርክን በጣም እጅግ አድርጌ ማመስገን እፈልጋለሁ። በጣም አመሰግናለሁ። የስነ ጥበብ ሚና እንግዲህ በብዙ መልኩ ሀገር ትፈልገዋለች። በተለይ ደግሞ አሁን ባለንበት ወቅት ከሁሉ አንደበቶች ይልቅ ቢናገር የሚደመጥ ቢያስተላልፍ ስሜታችን ሳይቆጠብ ልቡናችን ሳይከለል ሳይጋረድ በቀጥታ ልናዳምጠው የምንችል ትልቅ ኃይል ቢኖር የስነ ጥበብ ኃይል እንደሆነ ሁላችንም እናውቃለን። አንዱ እንግዲህ ስነ ጥበብ የሰው ልጅ የፈጠረበት ምክንያቱ
ድካሙን እንድታስረሳው፣ ብርታት እንድትሰጠው፣ የህይወት ትርጉሙን ሁሌም በተስፋ እንድታበረታታለት ነው ስነ ጥበብን የፈጠራት። በፖፑላር ካልቸር ፊት የምትመጣውን ሙዚቃን የበለጠ ለእይታ የተመቸ ሆና አግኝቻለሁና በአቀራረቤ ውስጥ ሙዚቃዊ ምሳሌዎች ትንሽ በርከት ቢሉ ቀረብ ስላለኝ እንጂ ሌሎች ጥበባት በዚህ ጉዳይ ላይ የሰሩት ስራ ስለሌለ እንዳልሆነ እንድትገነዘቡልኝ በቅድሚያ አሳስባለሁ። የምናውቀው ግልጽ የሆነ ጉዳይ ቢሆንም አንዳንድ ጊዜ አስተዋሽና ቀስቃሽ የሚፈልጉ ጉዳዮች አሉ። ከነዚህ አንዱ ስራን በሚመለከት ያለን አስተሳሰብ ቀስቃሽ ይፈልጋል። ከከባድ እንቅልፉ በቶሎ ለመንቃት ቆስቋሽ ይፈልጋል። የሰው ልጅ እንደ እሳት ይላሉ ከበደ ሚካኤልና አንዳንድ ጊዜ አብረነው እየኖርን ማናስተውለው ምንረሳው ሐሳብ አለ። ስራን እንሰራዋለን ግን ሊታክተንም ይችላል። ዝም ብሎ ትርጉምም ሊያጣብን ይችላል። እንደየለቱ ከሰኞ እስከ ዓርብ እንዳለው ዕለት ምንም ለውጥ የሌለው ሊሆንብን ይችላልና እንደገና መልሰን ማየት ልንመረምረው የሚገባ ነገር ነው። እንደ ማህበረሰብም ልንመረምረው የሚገባ ትልቅ ጉዳይ ስራን ምን ያህል ባህል አድርገነዋል የሚለው ጉዳይ ነው። በፎክሎራችን ውስጥ፣ በስነ ጥበባችን ውስጥ፣ በፍልስፍናችን ውስጥ ስራን እንዴት አድርገን ነው እንደ ይት ባህል ይዘነው የመጣ ነው ብሎ መጠየቅ እድገትና ስልጣኔ ወሳኝ ርዕሰ ጉዳዩ ለሆነ ማህበረሰብ እጅግ አስፈላጊ ጥያቄ ነው። እንደዚህ ያለ ጥያቄ ይዤ ጥንታውያን ህዝቦች እንደመሆናችን በታሪክ ሀገር ጠብቀን የኖርንበትን ጀግንነት ፊት ለፊት በሚያሳዩ ምሳሌዎች ልክ ስራ ወዳድነታችንን፣ ስራን መርህ የማድረግ ልማዳችንን በባህላችን ውስጥ ስንፈልገው በመልካምም በድክመትም ያገኘሁት ቢሆንም ግን ሚዛን በሚደፋና በርከት ያሉ ቦታዎች ላይ ምሁራን እንደ ሀገር በስራ ባህል ጉዳይ ትንሽ ሲወቅሱን ራሴንና ሀገሬን ስትወቀስ አግኝቻታለሁ። በዚህ ጉዳይ ለምሳሌ የ20ኛው ክፍለ ዘመን የለውጥ ፋና ወጊዎች ወይም ፓዮኒርስ ኦፍ ቼንጅስ የሚባሉት እና አለቃ ታዬ ገብረ ማርያም፣ እነ ገብረ ሕይወት ባይከዳኝ እና ሌሎችም ቀደምት አውሮፓን የማየት የመጀመሪያ እድል ያገኙ የአውሮፓን ትምህርት የመማር ቀዳሚነት ያገኙ ምሁራን ምዕራቡ ዓለም ላይ ባዩት ልክ እጅግ የረቀቀ ስልጣኔ መደነቅ በንጽጽር እኛን ሲመለከቱን ትንሽ ከልብ አዝነውብናል። የስራ ባህላችን በጣም ደክሞ ነው ያዩት። እንግዲህ ከነሱ ውስጥ የገብረ ሕይወት ባይከዳኝን ብቻ እንኳን ብናነሳው ብዙዎቹ በእርግጥ በእነዚህ ሶስት ጉዳዮች ይስማማሉ። ስለ ሶስት ጉዳዮች ጽፈዋል እነዚህ ፓዮኒርስ ኦፍ ቼንጅስ የምንላቸው ሰዎች። አንደኛው ለእውቀት የሰጠነው ዋጋ ማነሱን ጽፈዋል። ሁለተኛው ስራንና ሰራተኛን በባህላችን ያስቀመጥንበትን ዝቅተኛ ቦታ ይተቻሉ። ሶስተኛው ስርዓት ነው። ስርዓት ያለው ህዝብ ለመሪው አያስቸግርም። ስርዓት ያለው ህዝብ ለመሰልጠን ዝግጁ ነው። ስርዓት ያለው ህዝብ በህግ ይኖራል፣ በስርዓት ይኖራል፣ አገሩ ወግ ይኖራታል ይላሉ። በተለይ ነጋድራስ ገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር በሚለው በ1916 የዛሬ 102 ዓመት በጻፉት መጽሐፍ ላይ የሰውም ክብረቱ ስራና አእምሮ መሆኑን ገና አላወቅ ነው ይላሉ። ኢትዮጵያን ነው እንደዚህ የሚሉት። ስለዚህ መጽሐፍ የሚያውቀውን ወንድማችንን አስማተኛ፣ ደብተራ፣ የእጅ ስራ የሚያውቀውን ቡዳ፣ ፋቂ፣ ሸማኔውን ቁጢት በጣሽ እያልን እናዋርደዋለን። መንግስታችንም አንድ ጥበብ ከሚያውቀው ዜጋው ይልቅ ያንን የማያውቀውን ያከብራል። ስለዚህ ማናቸውም ህዝብ ቢለማም ቢጠፋም በገዛ እጁ ነው ብለዋል። ይሄ የዛሬ 102 ዓመት የተጻፈ ሐሳብ ነው። ታምራት ሞላ ምን ይላል? በአድናቆት ብናየው የሌላን መሰልጠን ከመጎምጀት በቀር ምን እርባና ሰጠን የምትል ግጥም አለችው። ስራ ክቡር ነው የምትለው ዘፈኑ ላይ ማለት ነው። ለዚህም ይመስለኛል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር የመጀመሪያ መጽሐፋቸው ገጽ 62 ላይ እኛ ኢትዮጵያውያን ስለ ስራና ሙያ ያለን አተያይ
በተቃርኖ የተመላ ነው። የድህነታችን ምንጩ በክህሎትና በቴክኒክ ዝቅ የማለታችን መንስኤና የምርታማነታችን አለማደግ ምክንያቱ ከዚሁ በሙያና ስራ ዙሪያ ካለብን ተቃርኖ ይመነጫል። ምንም እንኳን በአባባል ደረጃ ይላሉ ስራ ለሰሪው እሾህ ላጣሪው፣ ስራ ክቡር ነው፣ የሙያ ትንሽ የለውም፣ ስራ ካልሰራችሁ የት ሊገኝ ምሳችሁ፣ ስራ ያጣ ገበሬ ጨው የሌለው በርበሬ ወዘተ የሚሉ ጥሩ ምሳሌያዊ ንግግሮች ብንደጋግምም ወደ ዕለት ተዕለት ህይወታችን ስንመጣ ግን ሙያን የምናከብር ሳይሆን የምንንቅ መሆናችን ግልጽ ነው ይላሉ። ከዚህ በላይ በተጠቀሰው ዝርዝር ያለ ምልከታቸው ውስጥ በጣም ብዙ ሀሳቦችን ነው የምናገኘው። እንዲያውም አጠር ባለ አገላለጽ አባባላቸውን ሲጠቀልሉት ባለሙያውን ንቆ የእጅ ጥበቡን የመውደድ አባዜ አለብን ይላሉ። ብረት ቀጥቃጩን አንወደውም፣ የሰራውን ማረሻ ግን እናርስበታለን። ባለሙያዊ ይናቃል፣ ሙያዊ ይከበራል። ሸክላ ሰሪዋ ሰፈር እንድትመጣ አይፈለግም፣ ግን የሰራችውን ሸክላ ደግሞ ያው ምን እንደሚደረግ ታውቃላችሁ። እና እንደዚህ አይነት ነገር አለ። በእርግጥ ባህላችን ውስጥ ንቀት ብቻ አይደለም ያለው። አርሶ አደፋርሶ የሚያርስ አራሽ ደግሞ ከፍ አድርገው የሚያሳዩ ግጥሞች ደግሞ አሉ። ለምሳሌ ያላረሰ ያላደፋረሰ አረም ያልነቀለ ያልተቀላቀለ ቀንድም ያበቀለ ባንድ አብሮን ላይበላ ግዝት ነው ያለብን ከአባት ከቅድማያት እስከ ላሊበላ የሚል አለ። ጠብቆ ያረሰ ሰው እርፍ የነቀነቀ ወፍጮ እያገሳ መስከረም ዘለቀ፣ ያላረሰ ጎበዝ እርፍ ያልነቀነቀ በሐምሌ መባቻ ተጣጥፎ ወደቀ እየተባለ በባህላችን ይዘፈናል። ለገበሬው ብቻ ሳይሆን ለበሬውም ይዘፈንለታል። በርዬ ሹሩሩ ላብላህ ከዳርዳሩ ላጠጣህ ከባህሩ የሚለው በሬም ጭምር ከበሬ ጋር የሚወደስበት ነው። ብዙ ለፍታ ምንም ያልተወደሰች በእኔ በኩል አህያ ትመስለኛለች። እነ ፈረስ ሁሉ ጥሩ ውዳሴ አግኝተዋል። እየሰራች አህያ ትንሽ የተወደሰች አይመስለኝም። የቲያትር ኪን እየጎመራ በመጣበት ዘመን ደግሞ እነ ቀኝጌታ ዮፍታሔ ንጉሴ አይዞሄኛ ጌታ ነገርህን አትርሳ፣ አለስልሰህ ዝራ የስንዴውን ማሳ፣ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ፣ በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ በጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከራ አሳልፎ። ድንቅ ሀሳብ ያለበት ነው። የኢትዮጵያም ተምሳሌት አለበት። በእርግጥ ደግሞም ዘሩን ዘራ መከራ አሳልፎ የሚለው ቅኔያዊ አገጣጠም ነው። በእርግጥ ገበሬን የሚያወድሱ የስነ ቃል ሀብቶች ብዙ አሉ። የእጅ ሙያው ባይወሳበትም ስነ ቃላችን ግብርናን እንደ ስራ ያወድሰዋል። የሀብታችን መሰረቱ መሬት ነው ብለን ከማመናችን ጋር የተያያዘ ሊሆን ይችላል ገበሬን በጣም ማወደስ። በዚያው ልክ ጥበበ እዱ፣ ሸክላ ስራው፣ ሽመናው፣ ቆዳ መፋቁ፣ ብረት ማንጠሩ ግን ሲናቅ ደግሞ እናያገኘዋለን። እንዲህ ያለ በባህል ውስጥ በደንብ ያልተፈተሸ ሁላችን ከባድ ድክመት መሆኑን ያላመንበትን ጉዳይ መሪዎች በግልጽ ታዝበው ጠንካራ አዋጅ እስከ ማውጣት የደረሱበት የስራ ባህል ጉዳይ ከጊዜ ወደ ጊዜ ምን መሻሻል አሳየ የሚለው ትልቅ ጥናት የሚፈልግ ነው። ግን እንዲሁ በኦብዘርቬሽን ደረጃ ያየኋቸውን አንዳንድ ነገሮች ላንሳ። ለምሳሌ የመጀመሪያው የደርግ ገና ወደ ስልጣን የመጣባቸው ዘመናት አንድ ትልቅ መዝሙርን በሁላችን ኮሌክቲቭ ሜሞሪ ውስጥ ቁጭ አድርጎ አልፏል። ተነሳ ተራመድ። ተነሳ ተራመድ ሁሌ ደርግ ብቻ ትዝ ስለሚለን ነው እንጂ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ መሻሻል ስራ እንጂ አይወድም ስንፍና ለእናት ሀገራችን አይበጃትምና የሚል ሀሳብ አለው ውስጡ። እኔ ይሄ ኢሞርታል መልእክት ይመስለኛል። ፎርሙና የቀረበበት ኮንቴክስት ሁልጊዜ ሙዚቃ ከጊዜ ጋር ከአውድ ጋር ስለምትሄድ እንቸገራለን ዛሬ ደግመን ለመስማት እንጂ ደርግ እየመጣብን ዛሬም ተደግሞ መዘመር ያለበት መዝሙር ይሄ ነው።
ትልቅ እንቅስቃሴ ተጀምሮ እንደነበረም የሚያሳይ ነው። ሁልጊዜ የጊዜውን ፖለቲካ ብራንድ ያደረገ ስለሆነ መርምረ ነው አናውቅ ይሆናል። ተነሳ ተራመድ ግን ውስጡ ብዙ ሀሳብ አለው። ወንዞች ይገደቡ የዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይላል። ይውጡ ማዕድናት ለሀገራችን እድገት እያለ ይቀጥላል። በጣም ጠንካራ ግጥም ነው ብዬ አምናለሁ። ስለዚህ የስነ ጥበብ ሚና ችግኝ ልንተክል ስንወጣ ችግኝ ትከሉ ባካችሁ እንድትል ወይም እየተከተለች ኢሉስትሬሽን እንድትሰራ ሳይሆን አንዳንድ ግን በማህበረሰባችን ውስጥ ነጥፈው የምታያቸውን ነገሮች ግን ኖ ማለት ግን መቻል አለባት። ይሄን ማነሳሳት አላማዋም ሚናዋም ነው ብዬ አምናለሁ የሚል ሀሳብ ለማቅረብ ነው። ስራ በኪነ ጥበብ እይታ ውስጥ ሲታይ ወይም በስነ ጥበብ እይታ ውስጥ ሲታይ ምን መልክ እንዳለው ለመጋራት የሞከርንበት፣ ስለዚህ አሁንም አለ የሚል አንድ ሀሳብ ይሄን ደግሞ እየተጠቀምንበት ነው የሚለው ሙሉ ለሙሉ ግን አንደፍርም የሚል አለ። ፕሮፌሰር ነብዩ ጋር ስንመጣ አሁን ይሄን የመሰለ ጥበብ እዚህ ድረስ ያመጣነን ዓለምን ደግሞ በአንድ በኩል ከኢንላይትመንት በፊት ከተሐድሶ በፊት ዓለም የሰለጠነ አቅሟን ልታሳይ የቻለችበትና የሰው ልጅ ታሪክ ተቀየረ የተባለው በጥበብ ነው። ሳይንስን ቀድሞ የተገኘው ጥበብ ነው። በስዕል ራሱን የገለጸበት፣ በሙዚቃ ራሱን የገለጸ፣ በቲያትር የሞከረበት ቀጥሎ ነው ሳይንስ የመጣው። ይቀድመዋል። በዚህ ልክ ነው እና እኛ ይህንን ያህል ትልቅ አቅም ያለንና ይህን ያህል ደግሞ አመታት ወደፊት ቀድመን ያገኘነውን ነገር በዛ ልክ ተጠቅመንበታል ወይ? ካልተጠቀምንበትስ ምንድን ነው የጎደለን? ወደፊትስ ምን እናርግ የሚለውን ለእርስዎ እድል እሰጣለሁ። ስራንና ጥበብን አገናኝታችሁ ውይይት በመክፈታችሁ በጣም አመሰግናለሁ። እኔ በሁለት የመመልከቻ መንገድ ነገሩን ለማንሳት እፈልጋለሁ። ጥበብና ስራ ስለሆነ ነገሩ የዛሬው የውይይት ርዕስ። አንደኛው ጥበብ ራሱ ስራ ነው። ሁለተኛው ምልከታ ደግሞ ጥበብ ስለ ስራ ይገልጣል የሚል ነው። በሁለቱ አንጻር ነው የምመለከተው። ጥበብ ራሱ ስራ መሆኑን በዓለም ላይ በጣም ረጅም ዘመን ታውቋል። ረጅም ጊዜም ተሰርቶበታል። እኛ ሀገር ጥበብን እንደ ስራ ለመውሰድ ብዙ መንገድ ሄደናል። ብዙ ፈተናም ተፈትነናል። ብዙ መስዋዕትነትም ተከፍሎበታል። በኢትዮጵያ ማህበረሰቦች ውስጥ የጥበብ ክህሎት ያለው ሰው፣ የጥበብ ዝንባሌ ያለው ሰው፣ በጥበብ የሚሰማራ ሰው ሰራተኛ ነው፣ ስራ የሚሰራ ሰው ነው ተብሎ ለመወሰድ ረጅም ጊዜ ፈጅቷል። ይሄን ነገር ለማስታወስ ሁልጊዜ ማነሳቸው አንድ ትልቅ እናት አሉ፣ አዝማሪ ተብለው በጊዜው በጣም የተቸገሩ፣ ስማቸውን ላቆይና በጣም ትልቅ ድምፃዊ ነበሩ እና አንድ ወጣት ነበሩ። ፍቅረኛ ይይዛሉ። በፍቅር የተወዳጁት ሰው የቤተ መንግስት ሰው ነበር። በኋላ በል እንግዲህ ሽማግሌ ላክና እንጋባ ይባባላሉ። እሺ ይልና ያ ሰው ለቤተሰቦቹ ይናገራል። ቤተሰቦቹ ይደነግጣሉ፣ ግን ምንም አላሉም። እንልካለን ሽማግሌ ችግር የለውም ይሉታል። ያው በሰንበት ቀን ሽማግሌ ይላካል። ይላክና እሺ ይባላል። ከዛ በኋላ ይነግሩታል። ያው እንግዲህ ተዘጋጅ ይሉታል። ሽማግሌ ግን የተላከው ለሌላ ሴት ነው። አሬንጅ የተደረገው ማሬጅ ሌላ ነው እና እሱ ሽማግሌ ኦልሬዲ ተልኳል። እምቢ ማለት አይችልም። የትልቅ ሰው ቤተሰብ ሰው ነው። ለሌላ ትልቅ ሰው ተብሎ በሚታሰብ ቤተሰብ ይዳራል። እኚህ እናት ልባቸው ይሰበራል። ከዛ በኋላ አንድ እርግማን ረገሙ ይባላል። የኢትዮጵያን ሕዝብ አዝማሪ አርገህ አሳየኝ። ይሄ ከሆነ ከጥቂት ዓመታት በኋላ ስርዓት ይቀየርና የደርግ ስርዓት ይመጣና በቀበሌ ውስጥ እናትም አባትም ኪነት ይመሰረታል።
በኋላ እኚህ ሴትዮ በረንዳቸው ላይ ቆመው ሲያዩ በጣም ብዙ እናቶችና ሰዎች አብዮቴ ማር ወተቴ ደግመሽ ደግመሽ ታብቢያለሽ እያሉ እየዘመሩ ሲሄዱ አይ ፈጣሪ ጸሎቴን ሰማህ አሉ ይባላል። ይሄን ያመጣውላችሁ ለጥበብ የነበረውን ግምት የሚያሳይ ስለሆነ ነው። ይሄ ሂደት አሁን የደረሰበትን ሁኔታ ትንሽ ላንሳ። ዛሬ በጥበብ ውስጥ በአንድ ዓመት በመቶዎች የሚቆጠሩ የሙዚቃ ስራዎች ይወጣሉ። በመቶዎች የሚቆጠሩ የፊልም ስራዎች፣ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች ይወጣሉ። በእነዚህ ውስጥ ሁሉ ስራ ይዞ ራሱን ቤተሰቡን የሚያስተዳድር ከያኔ ያለ በአዲስ አበባ የከተማ ልማት ስራ፣ ኮሪደር ልማት፣ የመልሶ ማልማት፣ የወንዞች ልማት፣ ዳርቻ ልማት ውስጥ ብትሄዱ 24 ሰዓት የሚሰሩ የጥበብ ሰዎችን ታገኛላችሁ። እነዚህን ሃይላይት የማደርገው ብዙ ጊዜ ስለማይነሱ ነው። የላንድስኬፕ ስራ የሚሰሩ አርኪቴክቶች፣ ጠቢባን፣ ሐውልቶች የሚያስቀምጡ ምሳሌ አራዳ ፓርክ ብትሄዱ የተለያዩ የኢትዮጵያ ብቻ የሚገኙ እንስሳትን ቅርጾች፣ ሐውልቶች ያስቀመጡት ከያንያን ናቸው። በግራና በቀኝ ስትመለከቱ ስዕሎች ታያላችሁ። ስዕሎቹን የሚስሉት ከያንያን ናቸው። የሰርከስ ሰዎች በሺዎች የሚቆጠሩ ወጣቶች ወደ ተለያዩ የዓለም ክፍሎች ይሄዳሉ። አንድ በጣም ያስገረመኝን ነገር ለውይይትም እንደው ይሆን እንደሆነ ልንገራችሁ። አሁን ወደ ሄድኩበት ቢሮ ሲሄድ ደብዳቤዎች ለሰዎች ድጋፍ እንጽፋለን እና የሰርከስ ልጆች ድጋፍ ፍለጋ መጡ እና ምንድነው ግን ምትሰሩ? የት ነው የምትሄደው ስለው አይ መሄድበትን ለመናገር ያስቸግረኛል አለኝ። ለምን አልኩት። ባህር ላይ ነው የምቆየው አለ። ባህር ላይ ማለት አይ ለአንድ ወር ከጣሊያን ሲሲሊ ተነስተን እስከ እንግሊዝ ድረስ የሚሄድ ፌሪ አለ፣ ትልቅ የሀብታሞች መርከብ። በሀብታሞች መርከብ ላይ ሀብታሞቹ ገብተው ለአንድ ወር ነው ክሩዝ የሚያደርጉት ባህሩ፣ እየተዝናኑ የተጫወቱ ምን እያሉ የዓለም ሀብታሞች ናቸው። ለነሱ አንድ ወር ሙሉ ትርኢት እያቀረብን ነው በመርከብ ላይ የምንጓዘው አለ። አዲስ ነገር ነበር ለኔ፣ ለእናንተም አዲስ እንደሚሆን ገምታለሁ። የሰርከስ ልጆች በዚህ ብቻ አይደለም፣ አውሮፓ፣ አሜሪካ አይታችሁ እንደሆነ ኢትዮጵያንም በውድድሮችም ላይ ያሳወቁ እየሰሩ ያሉ ናቸው። የሙዚቃው የሌላው ስለሚታወቅ ነው ይሄኛውን ጠንከር አድርጌ ለማንሳት የፈለኩት። የጥበበ እድ ስራዎች ቅድም የተለያየ ስያሜ የሚሰጣቸው የነበሩት ጠቢባን አንድ ሞያ የሚባል ትልቅ ካምፓኒ አለ ከኛ ሚኒስትሪ ጋር በትብብር የሚሰራ ካርጎ። ዛሬ ኢትዮጵያን ኤርላይንስ ካርጎ ጀበና፣ ድስት፣ በሸክላ የሚሰሩ ጌጣጌጦች ሙሉ ጭኖ ይሄዳል ወደ አሜሪካ በዚህ ሰዓት። ይሄ ጥበብ ስራ ነው። ዶላር ለኢትዮጵያ የውጭ ምንዛሪ የሚያስገኝ የጥበብ መስክ ሆኗል። ልብስ፣ አታየሮች፣ የተለያዩ ልብሶችን የሚያመርቱ ጋርመንትስ አሉ። የነዚህ ጋርመንቶችን ዲዛይን የሚሰሩት የጥበብ ሰዎች ናቸው። በጋርመንት ፋክተሪ ውስጥ ብቻ ሳይሆን አሁን ባልኳችሁ እንደ ሞያ ባሉት ተቋማት ውስጥ የኢትዮጵያን ልብሶች፣ ፈትሎች፣ ሸማዎች ለውጭ ምንዛሪ የሚያበቁ ሸማኔዎች አሉ። እዚች ወደ ቀጨኔ መሄጃ ላይ ስትሄዱ ደግሞ እንስራ ወይም እንስራ የሚባል ተቋም አለ፣ የአዲስ አበባ አስተዳደር የከፈተው። እዛ ውስጥ እናቶቻችን እንደዚሁ ኤክስፖርት የሚደረግ የጥበብ ስራ ይሰራሉ። ይሄ አሁን የደረስንበት ደረጃ ነው። ሰው አንዱ ጥበብ ራሱ ስራ ነው በሚለው ፐርስፔክቲቭ ከጀመርንበት እስከመጣንበት ያለውን ለማንሳት ነው። ሌሎች እዚህም ውስጥ አንዳንድ ኮንቴንት ክሬተሮች ያለው በሌላ መንገድ ደግሞ ስትሄዱ የጥበብ ፈጠራ በተለያየ የማህበራዊ ሚዲያ መስክ ደግሞ እየወጣ ዜጎችን መተዳደሪያ እየሰጠ ነው። ለምሳሌ ዩቲዩብ፣ ቲክቶክ በጣም ብዙ ወጣቶች
ይዘት እየፈጠሩ የጥበብ ስራዎችን እያቀረቡ መተዳደሪያ እያገኙ ነው። ይሄ ሁሉ ስትደምሩት የጥበብ መስክ በጣም ከፍተኛ ትኩረት ሊሰጠው የሚገባ የስራ መፍጠሪያና የስራ መስክ መሆኑን እንረዳለን። ህዝባዊ ጥበባት ደግሞ አሉ። አንተ ተኝተህ እኛ ስናርስ፣ አጭደን ከምረን ስናነፍስ፣ ከስንፍና እንቅልፍ አንተ ስትነቃ መስከረም ነጋ፣ ክረምት አበቃ። ያርሳል፣ ያወርሳል፣ ያወጣል ዳሪ፣ ሚስቱን አይላትም ሂጂ ተበደሪ ይላል። ደግሞ ሰው የሰራ ሰው ክብር አለው፣ ያልሰራው ወራዳ ነው የሚለው ባህላዊው ግጥም ነው የሚሰራው። በበጋ እንዳይሰራ ፀሐይ እየፈራ፣ በክረምት እንዳያርስ ዝናብ እየፈራ፣ ልጁ እንጀራ ቢለው በጅብ አስፈራራ። እንግዲህ ይሄንን ታዲያ ያለውን አጠቃላይ መልክ ለመስራት በተለይ በእኛ በኩል የሚሰራውን የፖሊሲ ነገር ተናግሬ እሱን እጨርሳለሁ። ለስራ ያሉት ነገሮች አነስተኛ መሆናቸው ግን በጥበቡ ደግሞ የተሰማራው ሰው ቅድም እንዳልኳችሁ በጣም በብዙ ሺዎች የሚቆጠር መሆኑን ከግምት በማስገባት አሁን በስነ ጥበባትና የፈጠራ ኢንዱስትሪ ፖሊሲ ረቂቅ ፖሊሲ አዘጋጅተን ባለፉት 4 ቀናት የሱሉልታ የስራ አመራር ማዕከል ውስጥ ስልጠና ቆይተን ሀሳቦች ሰብስበን ነው የተመለስነው። አንዱ ትልቁ የፖሊሲው ማዕቀፍ እነዚህን የስራ መስኮች የምናበረታታበትን የበለጡ ሰዎች ወደዚህ ስራ መስክ የሚሰማሩበትን በሚሰማሩበት ወቅት ደግሞ የተመቻቸ መደላድል የሚያገኙበትን ሁኔታ የሚያሳይ ፖሊሲ ነው። ብዙ ግብዓቶች ወስደንበታል። ይሄ ፖሊሲ የዛሬ 4 ወር አካባቢ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከከያንያን ጋር ካደረጉት ውይይት የተቀዳ ከዛ የተገኘ ውጤት ነው። በዛ ውይይትም ወቅት የተነሱት በጣም ብዙ ስራ እየተሰራ ነው። ነገር ግን የፖሊሲ ማዕቀፍ ስለሌለ በዚች ሀገር ላይ ያንን መደረግ አለበት በሚል የተነሳ ነው። ከዛ ቀደም በመላው ኢትዮጵያ ከወረዳ ጀምሮ በተደረጉ ውይይቶች የተሳተፈውን ሰው ቁጥር አሁን ብነግራችሁ ምን ያህል ሰፊ የጥበብ ሰው በኢትዮጵያ እንዳለ ታውቃላችሁ። በውይይት ላይ ብቻ የተሳተፈው 54000 ሰው ነው። 54000 የጥበብ ባለሙያ በመላው ኢትዮጵያ በእነኚህ ውይይቶች ላይ ተሳትፏል። ቅድም ባልኳችሁ ዘርፎች በሙሉ መጨረሻ ላይ ወደ 300 ያህል ከያንያን ናቸው ከክቡር ጠቅላይ ሚኒስትር ጋር የተወያዩት። ከዛ በተገኘ መንገድ አሁን ፖሊሲ እየሰራን ነው። ከፍተኛ የመንግስት ትኩረት አለ። ይሄ መንግስት ትኩረት ነው ይሄን ፖሊሲ ወደዚህ ደረጃ ያደረሰው። ከዚህ በኋላ ደግሞ ፖሊሲውም ኢምፕሊመንትድ ሲሆን ብዙ መንገዶች ይከፍታል። ከዛም አስቀድሞ ግን ከፖሊሲው መምጣትን በፊት እንደምታውቁት አሁን አዲስ አበባ ውስጥ ቲያትር ቤቶች፣ አዳዲስ ሲኒማ ቤቶች፣ አዳራሾች ተሰርተዋል። የፐብሊክ ስፔሶች በየሰፈራችን መጥተዋል። ሰፋፊ የሆኑ ስራዎች ተሰርተዋል። እነዚህ ሁሉ የጥበቡን የስራ መስክ ለማበርታት የሚችሉ ናቸው። ስላዳመጣችሁን ያመሰግናለሁ። ከልብ እናመሰግናለን ፕሮፌሰር። ኪነ ጥበብ ራሱ ወይም ጥበብ የምንለው ነገር ራሱ የስራ ቁንጮ መሆኑን አስረግጠው ከማሳያ ጋር ነግረውናል። ስለዚህ እንደ አንድ የስራ መስክ እንደ አንድ መኖሪያ የሆነ ትልቅ የስራ ቁንጮነቱን እሱን ራሱ መያዝ ነው። ሁለተኛውና ከዛ የተሻገረው ነገር ነው እንግዲህ ሌሎች ሰዎች ደግሞ ወደ ስራ እንዲገቡ ማድረግ የሚችለውን ፍሬም ማምጣት የሚችለው ማለት ነው። በምን መልኩ? ራሱ ጥበብ ስለሆነ ብዙ አይነት ነገሮችን መስራት የቻሉ ባለሙያዎችን በመጥቀስ አሁን ያለንበትን ሁኔታ ደግሞ በመዳሰስ አሁን ካለው የጥበብ ስራዎችን ውስጥ ፊልሞቻችን ውስጥ ጽሁፎቻችን ውስጥ ካሜራችን ምን እየሰራ ነው? ስክሪፕቷችን ምን እየጻፈ ነው? ማይካችን ምን እየተናገረ ነው? ሰዎች እንዲሰሩ ነው እያበረታታ ያለው ወይንስ የሚለውን መገምገም የቻለ ነገር አቅርበውልናል። ስለዚህ ይሄ ሁሉ ነገር ተደምሮ የሚዲያውና የሚዲያ ማህበረሰቡ የቤት ስራ ነው ደግሞ የሚሆነው። እስቲ ወደዚህ የመጨረሻው ነገር ደግሞ ስንመጣ ይሄን አግዝፎ እነዚህን ሀንት እያደረገ በቋሚ አጀንዳ ሰዎችን ከአቋራጭ የመበልጸግ ከስንፍና እና ደግሞ የሰሩትን ከማበረታታትና ሀገር የሚገነባው ኩራት የሚፈጠረው ጀግንነት ማለት መስራት ማለት መሆኑንስ ሚዲያችን እና የሚዲያ ማህበረሰቡ ይሰራል ወይ? ካልሰራስ ምንድነው?
በኩል ያለው ጉለት እንግዲህ ኪነ ጥበቡ በእጁ ላይ ይዞ ያለውን ነገር ሚዲያ ባይኖር አይደርስም የሚለውን ነገር ታሳቢ አድርገን ነው መነሳት ያለብን። እንዲሁ በአናሎጂ ባስቀምጠው አሁን ህዳሴ ግድብ አለ። ህዳሴ ግድብ ያለበት ርቀት ሁላችንም እናውቃለን። እዛ ጋር ተርባይኖቹ ኃይል ያመነጫሉ። እነዛ ተርባይኖች ግን እዚህ ደርሰው በእያንዳንዱ ቤት ውስጥ ለመብራት ምን ይፈልጋሉ? ላይን ይፈልጋሉ። መስመሮቹ ሽቦዎቹ በጣም ወሳኝ ናቸው። ያለ እነሱ ያ መብራት ያ ኃይል ከዛ እዚህ አይመጣም። እና ሚዲያንን የምማየው በዚሁ እይታ ነው። ሚዲያ ያለው ሚና ኃይልን አያመነጭም። እዛ ኃይል እንዲመነጭ ያደረገው ብዙም አስተዋጽኦ የለም። ያን የመነጨ ኃይል ግን የሚፈለገው ቦታ ጋር የማድረስ ስራው በጣም ትልቅ ነው ማለት ነው። እና የሚዲያ ሚና እንግዲህ ሰፊ ነው፣ ሁላችንም የምናውቀው ነው። እንደ ፕሪንሲፕል ተቀምጠው ያሉ የሚዲያ ሚናዎች ያው እውቀትን ማንሸራሸር ነው፣ መረጃን ማንሸራሸር ነው። ከዛም ባለፈ ደግሞ ፖሊሲ ላይ ተጽዕኖ ማሳደር ነው። አጀንዳ ሴት በማድረግ ፖሊሲ አውጪዎች ላይ ማህበረሰቡ የሚፈልገውን ነገር ወደ ፖሊሲ አውጪዎች በማድረስ ለዛ ምላሽ እንዲሰጡ የማድረጉ ነገር ስለሆነ በሰፊው ስናየው የሚዲያ ሚና በጣም ትልቅ ሆኖ ነው የምናየው ማለት ነው። ወደ ዛሬው አርስታችን ስናመጣው የሚሰሩ እጆች ብለን ስናነሳ እኔ ብዙ ነገር ነው የሚታየኝ። የሚሰሩ እጆች ብለን ስናነሳ አንድ ለመስራት ዳር ላይ ሆኖ እንዴት እንደሚሰራ የማያቅ ግሩፕ ይታየኛል። ሁለተኛ ስራን ከመናቁ የተነሳ ለመስራት ፍላጎቱ የሌለው ኤክስትሪም የሆነ ሞቲቬሽን የሚፈልግ ግሩፕ ይታየኛል። ሌላው በመከራ ያገኘውን ስራ ደግሞ በስርዓት ከመስራት ይልቅ እዛው ላይ ሲያለምጥ የሚገኝ ደግሞ አለ ማለት ነው። እና እነዚህ የተለያዩ ግሩፖች በተለያየ ስትራቴጂ ነው እንግዲህ መቀየር የሚቻለው ብዙ ስለሆኑ አይነታቸው። ግን ጠቅለል አድርገን እስቲ ሚናው ምንድነው በዚህ ስራን ክህሎትን በማህበረሰቡ ውስጥ በማስረጽ ረገድ የዚህ የሚዲያ ሚና ምንድነው ብለን ስናይ ከዚሁ ከጀነራል የሚዲያ ፋንክሽን የሚቀዳ ነው የሚሆነው ማለት ነው። ለምሳሌ የመጀመሪያው ሚናው ማሳወቅ ነው፣ ኢንፎርሜሽን ፋንክሽን የምንለው። ያ ማለት ምንድነው? ያሉትን ፖቴንሻልስ ያሉትን ኦፖርቹኒቲዎች ሰዎች እንዲያዩት ማድረግ ማለት ከሀገር ውስጥም ከውጭም ያሉ ነገሮችን ማህበረሰቡ ካለበት አስተሳሰብ ወጣ ብሎ ይሄም ይቻላል ወይ የሚለውን ነገር እንዲያስብና እነዛን ነገሮች እንዲሞክር የማድረግ አቅም አላቸው። ሚሊዮኖች ጋር ይደርሳሉ። ከተራ የእርስ በርስ ንግግር በተሻለ መልኩ ተአማኒነት አላቸው ሚዲያዎች። እና ይህንን ፓወር በያዙት መጠን የማስተዋወቅ ስራ መስራት ይችላሉ ማለት ነው። ድንቅ የሆኑ ስኬቶችን አንዱ ጋር የተሰራውን ጥሩ ነገር ሌላውን መስራት እንዲችል ማድረስ የሚለውን ማነሳሳትን በዚህ በሞቢላይዜሽን ሰዎች ጥሩ ስራ በሚሰራበትን አላማ እንዲከተሉ አብረው ሄደው እንዲሰሩ ለምሳሌ የዚህ የደን መትከልን አይነት ሞቢላይዜሽን በሚዲያ በኩል ነው አብዛኛው ስራ መስራት የሚቻለውና ያንን አይነት ስራ የመስራት እንትን አላቸው። ሌላው ብሪጅንግ ፋንክሽንም ይጫወታሉ። አሁን ብዙ ሰዎች ስራ መስራት ይፈልጋሉ። ጭንቅላታቸው ውስጥ ወርቅ የሆነ ነገር አለ፣ ኢኖቬሽን አለ። ያንን ለማውጣት ብዙ አጋርነት ይፈልጋል፣ ገንዘብ ይፈልጋል፣ ሌሎች አብረው የሚሰሩ ነገሮችን ይፈልጋል። እነዚህ ነገሮች የማገናኘት ገንዘብ ያለውን ከስራውን እውቀቱን ካለው ጋር በማገናኘት ወደ ውጤት እንዲመጡ የማረጉን ነገር ሚዲያ ትልቅ ሚና መጫወት ይችላል። የተሰሩ ስራዎች ደግሞ የሚፈልገው ጋር ደርሰው ገበያ እንዲያገኙም እኮ ትልቅ የሚዲያ ሚና ይታየኛል እኔ በሰፊው ማለት ነው። እና ሰዎች ሰርተው የሰሩት ነገር ከሄደ ነው በስራቸው ቢረኩት። ስለዚህ በዛም መልኩ በገበያ ማግኘት መልኩም ማየት ይቻላል ማለት ነው። እንደገና ሞቲቬሽናል ፋንክሽን ብለን የምንወስደው ነገር ከሚዲያ የሚጠበቅ ነው።
ማበረታታት፣ የሚሰሩትን ሰዎች ማበረታታት። እንዳልነው አንዳንድ እንደዚህ አይነት ስራን የሚሰራ ሰው ዲስካሬጅ የሚያደርጉ ሰዎች ይኖራሉ፣ አባባሎች ይኖራሉ። ከነዛ ውስጥ እንዲወጡ ማበረታታት፣ የሚቸግራቸውን ነገር ለይቶ በማውጣት ያንን ሊፈታ ከሚችል አካል ጋር እየዞሩ በር በማንኳኳት መፍትሄ ማምጣት። ለምሳሌ መብራት ይባላል፣ የገንዘብ ችግር ይባላል፣ ብዙ ነገሮች አሉ የሚሰሩ እጆችን እንዳይሰሩ አስሮ የሚይዙ ማለት ነው። እና ሚዲያ በዚህ ጊዜ እነዚህን ነገሮች የማገናኘት አቅሙ በጣም ከፍተኛ ነው። እንግዲህ ብዙ አንዳንድ ፕሮግራሞች ላይ እናያለን፣ የመስሪያ ቦታን ያጣ ነው፣ ገንዘብን ያጣ ነው፣ እንዲህ ልንሰራ እንፈልጋለን ቢሉ በጣም ብዙ አሉ። እንግዲህ ጄኒውን የሆኑት ስለሚኖሩ ማለት ነው። ሌላው ፋንክሽኑ የዚህ የሪስክና አንሰርቲኒቲን መቀነስ። ብዙ ሰው ይፈራል ገና ከሩቁ እንዲህ ባረግ እቺ ያለችኝን ኢንቨስት አድርጌ የሆነ ስራ ልስራ የሚለው ነገር አዋጭነቱን የመፍራት ብዙ ሰው ውስጥ አለ። እነዛን ሪስኮች ሌሎች ቦታ ላይ ሰዎች ፕራክቲካሊ ሰርተው ሲያሳዩ የሚያሳይ ፕሮግራም በምንሰራበት ጊዜ ያንን ሪስክ ሚኒማይዝ እያደረግን ነው። በሰዎች ጭንቅላት ውስጥ ያለውን ፍራቻ እየቀነስ ነው ማለት ነው። እና እንደዚህ አይነት ፕሮግራሞች ሞር ኦፍ ሌሎቹም ደፍረው እንዲገቡ የማበረታታት የማሳመንም ጭምር አቅም አላቸው ብዬ ነው ማምነው። ሌላኛው ደግሞ ያው እንደዚህ አይነት ነገሮች የፖሊሲ ውሳኔዎች የሚፈልጉ ናቸው። እና ሚዲያ እንደዚህ ነገሮች አጀንዳ አድርጎ በሚያቀርብበት ሰዓት እንግዲህ አጀንዳ ማለት ለብዙ ዳይሬክሽን ነው አጀንዳ የሚቀርብ። አጀንዳውን ሴት አድርጎ አንድ ሚዲያ ሲያቀርብ ኦዲየንሱ በራሱ የሚደርሰውን አጀንዳ ይወስዳል። ይሄን ስራ መስራት አለብኝ፣ ስራ በስራ ብቻ ነው እኔ ሊያልፍልኝ የሚችለውን ነገር የሚል ፐርሰፕሽን የመውሰድ ነገር አለ። ስራውን ደግሞ ለማቀላጠፍ ደግሞ ፖሊሲ ሜከሮች ደግሞ ከዛው ፕሮግራም ደግሞ የሚቀዱት ነገር አለ። ሚዲያው ደግሞ የራሱን ነገር አይደለም የሚያቀርበው። አንዳንድ ሚዲያ ላይ እንደምናየው ሳይሆን እውቀቱን ያላቸውን ሰዎች በመጋበዝ በዛ ጉዳይ ላይ በሚያወራበት ሰዓት አጀንዳው ከምሁራን ስሩ ሚዲያ ከሚያውቁ ሰዎች ስሩ ሚዲያ ይወርድና በማህበረሰቡና በአጀንዳ በፖሊሲ ሜከርስ ዘንድ ይደርሳል ማለት ነው። እና ጠቅልል ስናደርገው ሚናውን በዚህ መልኩ ማየት የምንችለው ይሆናል ማለት ነው። እንግዲህ እንደዚህ አይነት ጥሩ ሚናዎች ኖሮት ሚዲያ ዝም ብለን እየሰሩ አይደለም ብሎ መጨፍለቅም አይቻልም። የሚሰሩ ስራዎች ይታያሉ። ግን ጠቅለል አድርገን ስናየው ይሄ የስራ ባህልን ማህበረሰብ ውስጥ ያለውን የስራ ባህል በተቀናጀ መልኩ ለመለወጥ ያስችላል ብለን መውሰድ የምንችለው አይደለም። ምክንያቱም ብዙ ስራዎች ይቀራሉ ማለት ነው። ወደ ግል ሚዲያና ወደ ማህበራዊ ሚዲያ ስንመጣ አሁንም ብዙ ባንጨፈልቅም ብዙ ኢንተርቴይንመንት ላይ መዝናኛ ላይ ማተኮሩ ነገር አለ። መዝናኛ አስፈላጊ አይደለም አንዱ ኮምፖነንት ነው በሚዲያ ስራ ውስጥ። ነገር ግን ሙሉውን መዝናኛ በሚሆንበት ሰዓት ሞር ኦፍ ምንድነው ትዝብቱ የማህበረሰቡ ትዝብት ትርፍ ከመዝናኛ ትርፍ ስለሚመጣ ሞር ኦፍ እዛ ላይ የማተኮር ማህበራዊ ኃላፊነትን የመርሳት ነገር የሚታይበት ሁኔታ አለ። ሰምተውት ሲጨርሱ የሆነ ነገር የሚያስጨብጣቸው ነገር ሳይሆን 2-3 ሰዓት አይተውት ምንም ይዘውት የሚሄዱት ነገር የሌለበትን ፕሮግራም የማየት ነገር አብዛኛው ሰው ጋር ይታያል። ሰው ወታደር ሆኖ እንዴት ሊወጣ እንደሚችል፣ ሰው ዶክተር ሆኖ እንዴት ሊወጣ እንደሚችል፣ ሰው አራሽ ሆኖ እንዴት ሊወጣ እንደሚችል ዳይቨርስ በሆነ መልኩ ሚዲያው ያን ያህል እያሳየ አይደለም። እና ያንን ዳይቨርሲፋይ ማድረግና ሰዎች ፍሪደም ኦፍ ቾይስ እንዲኖራቸው ማይንዳቸው ውስጥ ኦፖርቹኒቲዎቹ ሰፋ ብለው እንዲታዩ የማድረግ ነገር ያንሳል ብዬ ነው ግምገማዬን እንትን ብለው። እና በዚህ ሁኔታ ላይ ከሆነ እንግዲህ ምንድነው መደረግ ያለበት የሚለውን ነገር ያው መጀመሪያ ላይ ያነሳሁትን ወደ መድገም ነው የሚሄደው። ምክንያቱም ከሚዲያ ምን ይጠበቃል የሚለው ያንን የሚጠበቀውን ነገር መፈጸም ነው እንግዲህ ከሚዲያ የሚጠበቀው ማለት ነው። ብዙ ወጣቶች ተምረው ጨርሰው ለምሳሌ ከአዲስ አበባ መውጣት የማይፈልጋል። እንዲህ አይነት ስራ ከምሰራ በሞት ይሻለኛል የሚላል።
እንደዚህ አይነት ፐርሰፕሽኖች በስፋት ባሉበት በ30 ዓመቱ በሌት 20ዎቹ ዓመቱ ውስጥ ቤተሰቡን ምንም ሳያፍር አብሮ እየኖረ እንትን የሚል አለ። እንግዲህ ሌሎች ሀገራት በ18 ዓመት መንገዱን እንዲቀጥል ያደርጋሉ። እኛ ጋር ይሄ ፋሚሊዝም የሚባለው እንትኑ ይዞታል። ብዙ ሰው ቤተሰብ ውስጥ ይኖራል እና ያንን አይነት ነገር መስበር የሚያስፈልጋል ማለት ነው። የተገኘውን እየሰሩ ራስን መቻል ትልቁ ራስን መቻል መሆኑን ለማሳየት ይሄንን ሚዲያ ብቻ ሳይሆን አሁን የዛሬውን አይነት ነገር በጣም በብዛት መቅረብ ያለበት ነገር ነው። ምክንያቱም አሁን እኛ እዚህ አብረን ስንወያይ ለኛ አይደለም፣ አዲስ ሚዲያ ኔትወርክ ለብዙ አድማጮች ቤታቸው ድረስ ተመልካቾች ቤታቸው ድረስ ያደርሳል። ያ ነው ትልቁ ነገር። የዚህ አይነት ፎራዎች አንድ ላይ መጥተው ማህበረሰቡን እንዲቀይሩ ነው እንደዚህ አይነት መድረኮች የሚያስፈልጉትና በቁ የሚባሉ አይደለም። በጣም ብዙ ህዝብ ያለን በጣም ሰፊ ስለሆነን በተለያየ ዳይሜንሽን ይሄ መቀጠል አለበት። እንደዚህ አይነት ነገሮች ቢሰሩ የሚል ሀሳብ አለኝ።